ሰላም ተወዳጆች በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የሐዋርያት ሥራ መጽሐፍን ሳጠና ምዕራፍ 9 ቁጥር 15 ላይ ያለውን ቃል ተመስርቼ ጥቂት ነገር ለማለት ወድጄ ነው ፊታችሁ የቀረብኩት። ክፍሉ እንደዚህ ይላል። ይህም ይላል ስለ ሐዋርያው ጳውሎስ ሲናገር በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና ይላል። በዚህ አንድ ቁጥር በሆነው የመጽሐፍ ቅዱስ ክፍል ላይ ስለ አገልጋይና አገልግሎትን በተመለከተ በጣም የሚገርም ቁም ነገሮችን ያስተምረናል። ስለ አገልግሎት ስናስብ እና ስናወራ ከምናየው ከምንሰማው በተለያየ ጊዜ ከሚገጥሙንና ከገጠመኞቻችን በመነሳት አገልጋይነትንና አገልግሎትን ስናስብ የተለያየ ውዥንብር ሊገጥምን ይችላል። ትርጉሙ ላይ የተለያየ ምልከታዎች በውስጣችን ሊፈጠሩ ይችላሉ፣ ከምናየው ከምንሰማው ከሚገጥሙ ነገሮች የተነሳ። ነገር ግን መጽሐፍ ቅዱስ ሕይወትንና አገልግሎትን የምንለካበት የምንመዝንበት ብቸኛ መመዘኛና መለኪያ ነው። የትኛውም ነገር የሚለካው በቃሉ ነው። ስለዚህ በዚህ የመጽሐፍ ቅዱስ ክፍል ላይ ስለ አገልጋይና ስለ አገልግሎት የተወሰኑ ነገሮችን ዝም ብዬ ባጭሩ አንዳንድ ሀሳቦችን ብቻ ማንሳት እወዳለሁ። የመጀመሪያው በዚህ ክፍል ላይ እንደሚናገረው ክፍሉ አገልግሎት የእግዚአብሔር ምርጫ ነው፣ ለእኔ የተመረጠ ስለሚል መጽሐፍ ቅዱስ አገልግሎት የእግዚአብሔር ምርጫ እንደሆነ ከክፍሉ እንመለከታለን። እኛ አልመረጥነውም። ለመስራቴን ስራ ለመስራቴን አገልግሎት ለማገልገል በተለያዩ አገልግሎቶች ውስጥ ልንሆን እንችላለን። የተለያዩ አገልግሎቶችን እያገለግል ልሆን እንችላለን። ግን ለዛ የመረጠንና ያጨን እግዚአብሔር ነው። ስለዚህ የመጀመሪያው ከዚህ ክፍል ላይ የምንመለከተው ነገር ምንድነው? አገልግሎት የእግዚአብሔር ምርጫ ነው የሚለው ነው። ሁለተኛ አገልግሎት በዚህ ክፍል ላይ ለእኔ የተመረጠ ዕቃ እንደሚል አገልጋይ ጌታ እንደወደደ የሚሰራበት ሰው ነው። ወይም ደግሞ አገልጋይነት ጌታ እንደወደደ የሚያደርግበት ሕይወት ያለው ሰው መሆን ማለት ነው። የወደድኩትን የፈለግኩትን የመረጥኩትን መረጃ ላይ ተመስርቼ ሳይሆን ጌታ እንደወደደ ዕቃ ማለት ግሁዝነትን ሳይሆን የሚያመለክተው ጌታ እንደወደደ አድርጎ እንደሚሰራው፣ እንደወደደ አድርጎ እንደሚጠቀምበት፣ የወደደውን እንደሚሰራበት፣ ወደ ወደደው እንደሚልከው ነው የሚያሳየን። እንደዚህ አንድ ጥሩ ማሳያ የሚሆነን የዮሐንስ ወንጌል ምዕራፍ 21 ላይ ስለ ጴጥሮስ ስለ ሐዋርያው ጴጥሮስ ሲናገር በጉብዝና ወራት ወደ ወደድከው ትሄድ ነበር፣ አሁን ግን ሌላው ያስታጥቅሃል፣ ወደማትወደውም ይልካል ብሎ ይናገራል። እና እኛ ደስ ያለን ቦታ የምንሄድበት ደስ ያለንን የምናደርግበት አይደለም። አገልግሎት ጌታ የወደደው ጌታ የፈለገውን የምናደርግበት ነው። ሌላ አገልጋይ ሁል ጊዜ ደስ ያለውን የሚሸከም ሳይሆን የጌታን ስም የሚሸከም ነው። እንደዛ አይደለም የሚለው በአሕዛብ በነገሥታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ። ስም ማንነትን፣ ስም ስልጣንን፣ ስም መለያ ጭምር። ስለዚህ አገልግሎት የጌታን ስም መሸከም። እንዳው የተወደዳችሁ በዝማሬ ልታገለግሉ ትችላላችሁ፣ በጸሎት ልታገለግሉ ትችላላችሁ፣ በናታኒም በተለያየ ዘርፍ ውስጥ ልታገለግሉ ትችላላችሁ። በምንም አገልግሉ። ሁሌም ግን የምንሸከመው የጌታን ስም እንደሆነ ማወቅ ጥሩ ነው። ይሄ ክብር፣ ይሄ ደስታ ነው፣ ይሄ እድል ነው። የጌታን ስም መሸከም መቻል እድል ነው። ስለዚህ አገልግሎት የጌታን ስም መሸከም፣ ሌላ ሸክም የለም። ዘሬን፣ ሀብት፣ ዝና፣ ስም ሳይሆን ስሙን የምንሸከምበት ነው። ስለዚህ አገልግሎት የጌታን ስም መሸከም ነው። አገልግሎት ሌላው ስለ ስሙ መከራን መቀበል ማለት መከራን እየፈለግን መከራ እናያለን ማለት ሳይሆን ስለ ስሙ የትኛው መከራ ቢመጣብን መከራውን ተቀብለን ጸንተን እንቀጥላለን ማለት ነው። በሐዋርያት ሥራ ላይ ሐዋርያው ጳውሎስ ለወንጌል በሚሄድባቸው ከተሞች ሁሉ ላይ የመጀመሪያ እርምጃው እንደምታውቁት ምኩራብ ነው የሚገባው። የደረሰበትን መከራ ሁሉ ስትመለከቱ የመከራው መነሻዎች ራሳቸው አይሁዳውያን ናቸው፣ እስራኤላውያን ናቸው። ግን እነሱ የመከራዎች ምንጭ እነሱ ናቸው ብሎ የሚገርማችሁ ነገር ምኩራብ ሄዶ ወንጌል ከመስበክ ወደኋላ ብሎ አያውቅም። ስለዚህ አገልግሎት በመከራ ውስጥም በመጽናት
የምንቀጥለው የምንከውነው ነገር ነው። ስለዚህ ስለ ስሙ መከራን እንቀበል እንችላለን፣ መከራ ይደርስብን ይችላል። በዛ ሁሉ ውስጥ ግን ጸንቶ ስሙን ተሸክሞ መዝለቅ ነው። ሌላው አገልጋይ የደስታው ምንጭ ጌታው እንጂ በአገልግሎቱ ምክንያት የሚመጡ በጎ ወይም በጎ ያልሆኑ ተጽዕኖዎች፣ አሉታዊ ወይም አዎንታዊ ምላሾች አይደሉም። የአገልግሎት የህይወት ደስታችን የደስታ ምንጩ አገልጋይ ጌታው ራሱ። ለዚህ ነው ሐዋርያው ቅዱስ ጳውሎስ እስር ቤት ውስጥ ሆኖ በጌታ ደስ ይበላችሁ የሚለው። እንግዲህ እንዲባርካችኋለሁ እንደ እግዚአብሔር ቃል በሆነ ህይወትና የአገልግሎትና የአገልጋይነት ህይወት እግዚአብሔር ይባርካችሁ፣ ይባርከን። ጸጋ ለሁላችን ይብዛ። ተባረኩ።